ስነ ስርዓታችሁን ያዙ። የጠገባችሁ ጴንጤዎች፣ የጌታ ምሕረት የተለማመዳችሁ፣ የትናንትናው ፍቅራችሁ የጠፋባችሁ ያደጋችሁ የመሰላችሁ አሁን ምዘረዝሩትን ያገኛችሁ ምትነዱትን ያገኛችሁ አሁን ብዙ ጌታ የሚያስፈልጋችሁ የመሰላችሁ አሁን ብዙ መንፈሳዊ ነገር የሚያስፈልጋችሁ ያልመሰላችሁ ምክንያቱም በፈለጋችሁ ጊዜ የፈለጋችሁትን ነገር ማድረግ የምትችሉበት አቅም ስላደራጃችሁ የምድረ በዳው ጓዳችሁን የምድረ በዳ ወዳጃችሁን እንደ ለዶቅያ ቤተክርስቲያን አውጥታችሁ የጣላችሁ ከቤታችሁና ባለጠጋ የሆናችሁ የመሰላችሁ አንዳች ነገር አያስፈልገኝም የምትሉ ተጠንቀቁ። ትናንትና የዳናችሁበት ደም ትናንትና ከትቢያ ያነሳችሁ ኢየሱስ የረከሰባችሁ የትናንትናው ፍቅር ከናንተ ውስጥ እየነጠፈ የጠፋባችሁ አሁን ቤተክርስቲያን ቤት ምን ሊያደርግልኝ ነው የምትሉ ቤተክርስቲያን ምን ብላለች አንድ ቆንጆ ልጅ ሀብታም ልጅ ጓደኛዋን የት ነው የምትሄጂው? ቸርቻው አንቺም ነው ምን አተሽ ነው የምትሄጂው አለቻት። አየሽ ምን አተሽ ነው የምትሄጂው? እኔ ምንም ፈልጌ አልመጣሁ ፍቅር ነው ያመጣኝ። ስላጣው አይደለም ቸርች የሚሄደው ኢየሱስን ስለምወደው። ምን አተሽ ነው ምን ማለት ነው? ምን ማለት ነው? ኢየሱስ ክርስቶስ የቂንጬ የዘይት የሰልባጅ ነው የሚመስላቸው ሰዎች አሉ። ኢየሱስ ክርስቶስ የፍርፋሪ የሚመስላቸው ሰዎች አሉ። ምን አተሽ ነው አንቺ ሁሉ ነገር አለሽ። አሁን እዛ ተነስ ጋር አይመጥንሽ ማለት በኢየሱስ ብዛት ይጭ በጣም እንትኑ ከደብሯችሁ ከመደበራችሁ የተነሳ በዛኛው በኩል በጣም ኤክሴል እያረጋችሁ ያላችሁ በሱስ እያደጋችሁ በውሽማ እያደጋችሁ በመጠጥ እያደጋችሁ በሱሳሱስ እያደጋችሁ በሌብነት እያደጋችሁ ትናንትና ነውር የነበረ አሁን ነውር መሆኑ እየጠፋባችሁ ትናንትና የምትጸየፉትን ዛሬ እየወደዳችሁት ከመጣችሁ ኦልሬዲ እየሞታችሁ